ዛሬ አንድ ጊዜያዊ ልሰጣችሁ ነው። እሱ ምንድነው? ዌብሳይት በነፃ ልሰራላችሁ ነው። መጀመሪያ ግን የዌብሳይት ጥቅም ምንድነው? ለአንድ ድርጅት ዌብሳይት ምን ይሰራልታል? የመጀመሪያው 24/7 ድርጅቱ ኦንላይን አቬሌብል እንዲሆን ያደርገዋል። ስለዚህ ማንም ሰው ስለዛ ድርጅት ማወቅ ሲፈልግ ኦንላይን ላይ የፈለገውን መረጃ እንዲያይ ይረዳዋል። ሌላኛው ሁለተኛው ጥቅም ምንድነው? ታማኝነትና ክሬዲቢሊቲ ኤንድ ትረስት እንድታገኙ ያደርጋችኋል ማለት ነው። ዌብሳይት ካላችሁ የፕሮፌሽናሊቲ መለኪያ ነው። አንድ ድርጅት ዌብሳይት ያለውና የሌላው ድርጅት በከስተመሮች ሳይድ ሲታይ የተለያየ ነው። ስለዚህ ታማኝነት እንዲኖራችሁ እንዲሁም ደግሞ ፕሮፌሽናል እንድትሆኑ ያግዛችኋል ማለት ነው። ሌላኛው የዌብሳይት ጥቅም ምንድነው? የሰራችኋቸውን ስራዎች፣ ቴስቲሞኖቻችሁን፣ ስለእናንተ ያሉት ከስተመር እንዲያዩ የምትፈልጉትን ነገሮች ኦንላይን ላይ እንድታስቀምጡና እንዲያዩ ያስችላችኋል ማለት ነው። ምሳሌ ፕሮዳክታችሁ ሊሆን ይችላል፣ ከስተመሮቻችሁ የሰጣችሁ ምስክርነት ሊሆን ይችላል። እሱን እንድታዩ ያግዛችኋል ማለት ነው። ሌላኛው የካምፓኒያችሁን ብራንድ እንድታጠናክሩ ያደርጋችኋል። ያ ማለት ካምፓኒያችሁ ያለውን ብራንድ ኦንላይን ላይ መቀመጡና ኦልሬዲ ሊኖራችሁ ይችላል፣ ግን ኦንላይን ላይ ሰው ካላየው ብራንድ ቢኖራችሁም ጥቅም የለው ማለት ነው። እነዚህና ሌሎች ጥቅሞች ይኖሩታል ማለት ነው ዌብሳይት። ስለዚህ እኛም ፎሎ አድርጎ ለመጣ ለሁለት ድርጅቶች ብቻ ዌብሳይት በነፃ እንሰራለን። የትኛውም አይነት ድርጅት ይሁን ለሁለት ድርጅቶች ብቻ ዌብሳይት በነፃ እንሰራለን ማለት ነው። ስለዚህ ዌብሳይት እንድንሰራላችሁ የምትፈልጉ ድርጅቶች የምትሰሩትን ስራ ባጭሩ ኮሜንት ላይ ያስቀምጡና ብዙ ላይክ ላገኘው ድርጅት እንሰራላችኋለን ማለት ነው። ዊዝ ፍሪ ማለት ነው።